የዋህ ሰው አትናቁ። የዋህ ሰው የምትንቁ ከሆነ እንስሳት ከሰው ልጅ የበለጠበት። የእሸት ጥብስ ሰው ባለው ነው። አትዘባበቱ ቀንጣለው ብላችሁ በልጅነት ዘመን በክረምቱ እንደዚህ ማድረገን ነበር። ክረምትም አይደለም ሂት ምንድነው? ግልጽ አርገለኝ እኔንም ግልጽ አርጊ እንደምትለኛ እኚህንና እኚህን የመሳሰሉ ቪዲዮዎችን ሰብሰብ አድርጌላችኋለሁ። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ በማድረግ መከታተል ነው። አሁን ወደ ቪዲዮ ነው። ክረምትም አይደለም የዋህ ሰው የምትንቁ ከሆነ በዚህ ዘመን ተሳስታችኋል። አደገኛ ሰው የዋህ ሰው ነው። ያ ሰው መርጦ እንጂ ተገዶ አይደለም የዋህ የሆነው። መርጦ እንጂ ተገዶ አይደለም የዋህ የሆነው። ይህ ዘመን ጨካኝ ለመሆን ቀላል የሆነበት ዘመን ነው። ተንኮለኛ ሸረኛ ለመሆን ቀላል የሆነበት ዘመን ላይ ነን ያለ ነው እና አንድ የዋህ ሰው ስታገኙ፣ ዝምተኛ ሰው ስታገኙ፣ ችግርን ሲመለከት፣ ምንቀኝነትን ሲመለከት ድንን ብሎ ዝም ብሎ የሚያሳልፍ ሰው ስትመለከቱ ያ ሰው እንዳትንቁት። የቤት ልጅ ነው፣ ምንም ነገር አያውቅም፣ ተሸውዶ አያውቅም፣ ገና ነው፣ ህፃን ነው የሚሉት ቃላቶች ካፋችሁና ካይምሯችሁ እንዳይወጡ ባካችሁ ተጠንቀቁ። ምክንያቱም ያ የዋህ የሆነ ሰው ተንኮለኛ መሆን ከፈለገ ወደ ጥግ ተንኮለኛ መሆን ይችላል። እውነቴን ነው የምላችሁ። ያስተዋልኩት ምን እንደሆነ ታውቃላችሁ? በዚህ ዘመን የዋህ መሆን የሚመርጥ ሰው እውነቴን ነው የምላችሁ ያ ሰው ስማርት ሰው ነው። ያ ሰው ማሰብ ይችላል። ያ ሰው ተንኮለኝነት፣ ምንቀኝነት፣ ሸረኝነት ለሱ እንደማይጠቅመው ተረድቶ የሚኖር ሰው መሆኑን ማወቅ አለባችሁ። ስለዚህ ባካችሁ አትፈታተኑ። የዋህ ሲሆንላችሁ ሰው ማለት ነው ወደ ንቀት ሳይሆን ወደ ክብር መሻገር አለባችሁ። እውነቴን ነው የምላችሁ። ያ ሰው ከተቀየረባችሁ እመኑኝ አይምሯችሁ ውስጥ ካለው ዕውቀት የሰጣቸው ትልቅ በረከት አለ እግዚአብሔር ማለት ነው። እናንተ ማታውቁት እነዛ ሰዎች ያውቃሉ። እናንተ ማታስቡት እነዛ ሰዎች አስበው ካልኩሌት አድርገው መጠበቅ የሚችሉ ሰዎች ናቸው። የተሰጣቸው ተንኮል ደግሞ ከሰይጣን ሳይሆን ከእግዚአብሔር ነው። ከእግዚአብሔር የተሰጠ ተንኮል የያዘ ሰው ደግሞ መፍራት አለበት። because እሱ ምን ይባላል መሰላችሁ? ሐቀኝነት ይባላል። ሐቀኝነት ፍሩት። የዋሆች የተሰጣቸው ተንኮል ከሰይጣን ሳይሆን ከእግዚአብሔር ነው። ስለዚህ መጠንቀቅ አለብን። ምን ትላላችሁ እናንተ በዚህ ሐሳብ? የዋህነት እስቲ ግለጹ በኮሜንት እናንተ። እዚህ ጋር ደግሞ እንስሳት ከሰው ልጅ የበለጠበት ምን ያልተረዳቱ ነገሮች ሸባ ለራሱ መስዋዕት ሆና ጉድጓድ ውስጥ ገብታ ጫጩቶች እናትየው ውሸቷ እንዴት እንደምታግዛት በመተሳሰብ እኛስ እንዲህ እናደርጋለን። ከባድ ነው። ጥብን ያለ የእሸት ጥብስ ሰው ባለው ነው። አትዘባበቱ ቀንጣለው ብላችሁ እውነት ነው። ትዝታችን ወደ ኋላ መለስ ብለን ስንመለከት ያኔ በልጅነት ምን አይነት ጫወታ እንዲህም ተጫውተን ነበር ያኔ በልጅነት ዘመን። ተጫውተን ነበር። በክረምቱ እንደዚህ ማድረገን ነበር። የእነዚህ ሰው ምን የሚሉት ነው? በየጊዜ ብቆ መድፋት፣ ምጣድ መስበር። እሺ ምጣዱ ሲሆን ከአፈር ከምናምን ይሰራል። ሰዓት ጊዜ ያለው ግን እንጀራ ምጣዱ እህሉ ምንድነው? የእህሉ አይታሰብም። ኧረ ከባድ ነው። አንድ የሚላቸው ጠፋ። እነዚህንስ እኛ ነኝ እግዚአብሔርም ሰብስበው አንድ ቀን ይቀጣቸዋል ለእህሉ። ልጅዮ ገብታ እናትዮ ገብታ ለማውጣት አቅቷት አህያቷ እንዴት እንደምታረግ ተመልከቱ። 我
ሰውና ዝቅ ማለት ወረድ ማለት ለራስ ነው። በጎነት ለራስ ነው። ዞሮ ይከፍለናል። ክረምት አሁን ወቅቱም ክረምት አይደል? እሺ ቢባል ዘመኑ ፍቅሬ ሄደሽም ገና ነው ስሪዟል በልቤ ፍቅርሽ የማይዘም ፕራንክ አንተ ለራስ ፍራንክ ነው። ፍራንክ ነው አሉ። ህይወት ነው። ምግቡን አስደፍቶ እዛው ማለት ነበር። አንድ ቀንማ በሰው ልጅ ሰበብ ትገባለህ። ፕራንክ አንተ ለራስ ፍራንክ ነው። እሱ ምግቡን ነው የደፋው። እንዲህ አይነት ፍራንክ ምን ትላላችሁ እናንተ? እስቲ ሀሳባችሁን በኮመንት አስቀምጡ። መውስለት ቺት ማድረግ ሰው አልገባውም እንጂ እድሜው ከገፋ በኋላ እኮ ቁጭ ብሎ የሚተያየው ባልና ሚስት ራሱ ወርማፕ ነው። መታየት ራሱ ኢንተርቴይንመንት ነው። አዎ እንዳትሞትብኝ በሳቅ በጣም የማውቃት ሴት 6 ወልዳለች። ስኳር በሽታ መጣ ሰውየው። አንዳንዱ ስኳር በሽታ አይጨርስበት ሲክስ፣ አንዳንዱ ደግሞ ብን ያደርግበታል። በኋላ ለካ ሲተኙ እየባጠጠ ተቸግሯል። ያው ፍላጎቱም ቢኖር የለም። ያ ከምሬ ነው። ይሄ እንትን ብትለው ብቆርጦ ደስ ነው የሚለኝ። ለምን መሰለህ? ይሄ መግባት ያለበት ነው። ይህቺ ሴት 6 የወለደችለት ቢቀር ሴክሱ እንግዲህ በ70 ዓመት ለመንደፋደፍና አጥማጅ ውሃ ላይ ከመሆኑ ውጭ ምን ይመጣል? እኔ አያስቀኝም። ከዛ ሽምግልና ተቀመጡ። እንደነገርኩ እኔ በጣም ግልጽ ስለሆንኩኝ መስከረም እንዳትሰማ ተባለ። ከዛ ተሰብስበዋል። ከአዲስ አበባ መጥቼ እዛ እነዛ ሰዎች በራፍ ሳልፍ ሴቶች አየሁ። እንደምናችሁ ወረድኩና ከመኪና ደህና ናችሁ ምናምን አልኩና እንደው ምን አጋጠማችሁ ስል መቼም ከመሃል አይጠፋ አንዷ ሹካለ ስትነግረኝ እንዴ እሷ አሁን እሱን በትንፋሽ ለመግደል እሷም ለመሞት ካልሆነ በዚህ ላይ አልተሰራ እንደዚህ ትላለች እሷ አልኩኝ። አዎ በቃ ስም በይ እንዳትነግሪ እንዳይሰማ ምናምን ተባለ። ዋናዋን ራሷን አገኘኋት። እንዴት ነሽ? ደህና ነሽ? እንደምን ነሽ? ምናምን አልኳትና ደህና ነኝ እግዚአብሔር ይመስገን። እንደው እንዴት ነሽ? እኔ እኮ ባለፈው ተሰብስባችሁ እና አለችኝ። አሁን አንቺ ነጩን ለብሰሽ መቋሚያሽን ይዘሽ እሱንም በትንፋሽ አንቺን በትንፋሽ ከምትሞቱ ሁሉ ነገር ትንፋሽ ይፈልጋል። ብለህ እውነቴን እኮ ነው። ሁሉ ነገር ትንፋሽ ይፈልጋል። እና አንተ ምን ቸገረህ? ሳቅ። ትንፋሽ ይፈልጋል። ሁሉ ነገር አካሄዳለሁ። አሁን ይሄም ሰውዬ አዘዘበት። 6 ወልዳ ቤትም የሞሉ ልጆች ትልልቅ ቦታ ያዙ። እሺ ከዛ ምን አልሻት? በጣም ታሳዝኛለሽ አንቺ ነውረኛ አለችኝ። ጭራሽ ከሷን ብሶ ይቅርባችሁ ነው ያልሻት አንቺ? አዎ ሁለታችሁም እንዳትሞቱ ንፋስ አታችሁ። እኔ ወደ ራሴ ልምጣ። ሁሌ ወደዛ ስትጠቁም ወደዚህ የሚጠቁም ጣት አለ። ወደ እኔ ልምጣልክ። ተስፍሽ 84 ዓመቱ ነው። እኔ እንዳየኸኝ ምንድነው በእንግሊዘኛ ስትሮንግ ነው የምትሉት ነኝ። ተስፍሽ ከሚለው ውጪ ተስፍሽ የሚፈልገውን ነገር እንጂ የማደርገው የሚፈልገውን ነው እንጂ የምንኖረው እሱን እግዚአብሔር ነው የሚያውቀው ልቦናችንን የምንሆነው እንጂ በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላረግበት። ምንም ማሳከኝ ምክንያቱም ቢኖርልኝ ነው የምመርጠው። እንዲህ ያስነሳው ነው ማስቅ ምዛኛ ቤት ሄዳለሁ እና ወንድምነቱ ቤተሰብነቱ ይበልጣል። ምልክ ይሄንን ነው። እንደገና ኦክሲጅን አሳጥቼ
ምገላግለው ቢኖርልኝ ብጠራበት መታወቂያ ቢሆን ባመሰግነው ቡና አፍልቼ ሰው አልገባውም እንጂ እድሜው ከገፋ በኋላ እኮ ቁጭ ብሎ የሚተያየው ባልና ሚስት ራሱ ወርማፕ ነው።